አሁን ያለነው የግሪንች ዋሻ ውስጥ ነው። ፀሐይዋ እየጠለቀች ነው። የገና ዋዜማ ደግሞ እየቀረበ ነው። ግሪንች ተራ ቁጣ ውስጥ አይደለም ያለው፣ አሁን በስራ ላይ ነው። እንደ ሳይንቲስት ሆኖ አንድ ትልቅ የብረት ጋሪን እየሰራ ይገኛል። ይህ ጋሪ ተራ ጋሪ አይደለም። በውስጡ የሚታጠፉ ክንዶች፣ ዕቃዎችን የሚመጡ ቱቦዎችና በጨለማ ውስጥ የሚያዩ ካሜራዎች ተገጥመውለታል። ግሪንችም እያንዳንዱ የሁቪል ቤት ካርታ አውጥቶ ግድግዳው ላይ ለጥፎታል። ይህ ቤት 3 ደቂቃ ይፈጃል፣ ይሄኛው ደግሞ 2 እያለ በዝርዝር ያቅዳል። ታማኝ ውሻው ማክስ አሁንም ከጎኑ ነው። ማክስ የግሪንችን የልብ ትርታ ያውቃል። ግሪንች ቁጣውን ሲገልጽ፣ ማክስ ግን በዝምታ ይረዳዋል። አሁን በስተመጨረሻም ግሪንች ብዙ የለፋበትን የሰፋውን የገና አባትን ልብስ ለብሶ መስታወቱ ፊት ይቆማል። አሁን እኔ ነኝ ሳንታ፣ ግን መጥፎ ሳንታ ይላል። እሱ የሚሰርቀው ዕቃዎቹን ብቻ ሳይሆን የሰዎቹን ትዝታና ደስታ መሆኑን እያሰበ በክፋት ይስቃል። አሁን ወደ ፍሬድ እንመለስ። ፍሬድ ያ ግዙፉና ሰነፉ አጋዘን። ግሪንች ፍሬድን የጦር ፈረስ ለማድረግ በጣም ይሞክራል። ፍሬድ አንተ የገናን አባት ጋር የምትስብ ኃያል አጋዘን መሆን አለብህ እያለ ይጮኻል። ነገር ግን በዚህ መሃል ፍሬድ የግሪንችን ልብ ሊነካው ይሞክራል። ፍሬድ ለግሪንች ታማኝነቱን ባሳየው ቁጥር ግሪንች ደግሞ ለሰከንድ ያህል ይለሰልሳል። አይ እኔ ርኅራኄ የለኝም ብሎ መልሶ ራሱን ያስገድዳል። ግሪንች ልቡ እንዳይቀልጥ በጣም ይፈራል። ምክንያቱም ልቡ ከቀለጠ እቅዱ እንደሚበላሽ ያውቃል። ወደ ከተማዋ ስንወርድ ትንሿ ሲንዲሉን እናገኛታለን። ሲንዲሉ ከጓደኞቿ ጋር ሆና ሳንታ ሲመጣ እግሩን የምናስርበት ገመድ እዚህ ጋር መሆን አለበት፣ ወጥመዱ ደግሞ እዛ ጋር እያለች ታቀዳለች። ሲንዲሉ ለእናቷ ያላት ፍቅር ለዚህ ሥራ ትልቁ ሞተር ነው። እናቴ ሁልጊዜ ትደክማለች፣ ሳንታን ካገኙት ግን እርዳታ ጠይቀዋል ትላለች። በአንድ በኩል ግሪንች ገናን ለማጥፋት ሲዘጋጅ፣ በሌላ በኩል ደግሞ አንዲት ሕፃን ልጅ በንጽህና ሳንታን ለመጠበቅ ስትዘጋጅ እንመለከታለን። ሲንዲሉ ቤቷ ውስጥ ወጥመዱን ስታዘጋጅ መብራቶቹ በቤቷ ውስጥ ይብለጨለጫሉ። እናቷ ደግሞ ከሥራ ደክማት ስትመጣ ሲንዲሉ ምንም እንዳልተፈጠረ ሆና ታቅፋታለች። አይዞሽ እሺ እማዬ፣ ነገ ሁሉም ነገር ይስተካከላል ትላታለች። ይህ ተቃርኖ የግሪንች ጥቁር ዕቅድና የሲንዲሉ ነጭል ለቀጣዩ ክፍል ትልቅ ጉጉት ይፈጥራል። በመጨረሻም የገና ዋዜማ ምሽቱ ደረሰ። በሁቪል ከተማ ውስጥ ያሉት መብራቶች በሙሉ በብሩህ ሁኔታ ይበራሉ። ሰዎቹ በሰላም ተኝተዋል። ግሪንች ከተራራው ጫፍ ላይ ቆሞ ቁልቁል ወደ ከተማው ይመለከታል። ማክስ፣ ፍሬድ፣ ጊዜው አሁን ነው አላቸው። ከዛም ጋሪውን በበረዶ ላይ ማንሸራተት ይጀምራል። ይህ ትዕይንት በፊልም ውስጥ ካሉ እጅግ ምርጥ ምስሎች መካከል አንዱ። ጋሪው ከከፍተኛ ተራራ ላይ ወደ ከተማዋ ሲወርድ ከኋላው የሚተወው የበረዶ ጭጋግና የግሪንች የክፋት ሳቅ ጫካውን ይሞላዋል። ሰዓቱ እኩለ ሌሊት ነው። ግሪንች የመጀመሪያው ቤት ፊት ለፊት ቆሞ የመጀመሪያው ሰለባ ይላል በሹክሹክታ። መላው ሁቪል ከተማ ግን በሰላም ተኝታለች። ማንም ምንም የሚያውቀው ነገር የለም። ብቻ ግን ከጣራዎቹ ላይ አንድ አረንጓዴ ጥላ በዝምታ ይንቀሳቀሳል። ግሪንች ስራውን ጀምሯል። ቤቱ ሲገባ የገና ዛፉ በደመቀ ሁኔታ ይበራል። ስጦታዎቹ በዛፉ ስር ተቀምጧል። ግሪንች ግን ማመንታትን አያውቅም። የሰራውን ግዙፍ የቫኪዩም መሳሪያ ተጠቅሞ ስጦታዎቹን በሰከንዶች ውስጥ ይውጣቸዋል። 1 2 3 እያለ በደስታ ይቆጥራል። ስጦታዎቹን ብቻ አይደለም የሚወስደው፣ በዛፉ ላይ ያሉትን መብራቶች፣ በግድግዳው ላይ ያሉትን የአበባ ጉንጉኖች፣ እንዲያውም ፍሪጅ ውስጥ ያለውን የገና ድግስ ሳይቀር ጠራርጎ ይወስደዋል። ግሪንች እያንዳንዱን ቤት ሲዘርፍ ያለው ፍጥነትና ብልሃት በጣም የሚገርም ነው። ማክስ ከጣራው ላይ ሆኖ ሁኔታውን ይከታተላል። ግሪንች ለሰከንድ ያህል ቆም ብሎ ገናን ሰረኩት ብሎ በሹክሹክታ ይስቃል። አሁን ግሪንች ፍጥነቱን ጨምሯል። አንድ ቤት ብቻ አይደለም፣ በአንድ ጊዜ 5 ቤቶችን የሚዘርፍበትን ዘዴ እየተጠቀመ። ከጋሪው ላይ የሚወጡ ረጅም ገመዶች በከተማዋ ጎዳናዎች ላይ ይበተናሉ። ግሪንች ልክ እንደ ሰርከስ ተጫዋች ከቤት ቤት እየዘለለ ስራውን ቀጥሏል። የሁቪል ቤቶች ውስጣቸው በጣም ያምራል። ሞቅ ያለ ሲሆን የዝንጅብል ዳቦ ሽታ አላቸው። ግሪንች ግን ያንን ሞቅ ያለ የገና ድባብ ወደ ባዶነት ይቀይረዋል። ዛፎቹን በሙሉ እየነቀለ ወደ ጋሪው ይጭናቸዋል። ጋሪው አሁን እየከበደ መጥቷል።
ፍሬድና ማክስ ጋሪውን ለመቆጣጠር ይታገላሉ። ከተማዋ በጨለማ ትዋጣለች። ግሪንችም ይሄ ነው ውበት ብሎ የከተማዋን ደስታ እየሰረቀ መሆኑን ሲያስብ በውስጡ ያለው ጥላቻ እየረካ ይመጣል። ነገር ግን አንድ ቤት ይቀረዋል፣ የሲንዲሉ ቤት። በመጨረሻም ግሪንች ወደ ሲንዲሉ ቤት ይገባል። ይህ ቤት ለየት ያለ ነው። ግሪንች እንደ ልማዱ ስጦታዎቹን መሰብሰብ ይጀምራል። ነገር ግን የሲንዲሉን ዛፍ ሊወስደው ሲል በድንገት አንድ ነገር ይከሰታል። አንድ ገመድ እግሩን ይዞ ወደ ላይ ሲጎትተው ግሪንች ተገልብጦ ይንጠለጠላል። ሲንዲሉ ያዘጋጀችው ወጥመድ ሰርቷል። ነገር ግን እሷ ሳንታ ክላውስን የያዘችው መስሏት ከመኝታ ቤቷ ትወጣለች። ግሪንች በድንጋጤ ደንዝዟል። ሳንታ ትላለች በለሰለሰ ድምፅ። ግሪንች ፊቱን ለመደበቅ እየሞከረ ድምፁን ቀይሮ አው ልጄ እኔ ነኝ ይላታል። ሲንዲሉ ሳንታ ነው ብላ ላሰበችው ለግሪንች ጥያቄዋን ትጠይቃለች። ሳንታ እኔ ስጦታ አልፈልግም፣ እባክህ እናቴን እርዳት፣ ሁልጊዜ ትደክማለች፣ ደስተኛ እንድትሆንልኝ ብቻ ነው የምፈልገው አለችው። ግሪንች ይህንን ሲሰማ ለሰከንድ ያህል ልቡ ቆመ። ይህች ሕፃን ስለ ራሷ ሳይሆን ስለ ሌላ ሰው ማሰቧ ግራ አጋብቶታል። በዛች ቅጽበት የግሪንች ድርቅ ያለ ደንዳና ልብ ውስጥ አንድ ትንሽ ስንጥቅ ይፈጠራል። እሺ እሞክራለሁ ይላታል። ሲንዲሉም አቅፋው ወደ ክፍሏ ትመለሳለች። ግሪንች ግን ለረጅም ሰዓታት በዝምታ ከቆመ በኋላ ከሲንዲሉ ቤት ወጥቶ ወደ ጋሪው ይመለሳል። ጋሪው አሁን እንደ ተራራ ግዙፍ ሆኗል። የመላው ከተማ የገና ስጦታዎች፣ ዛፎችና ምግቦች በላዩ ላይ ተጭነዋል። ግሪንች ፍሬድንና ማስክን እንዲህ ብሎ አዘዛቸው። ቶሎ በሉ፣ ፀሐይ ሳትወጣ ተራራው ላይ መድረስ አለብን። ከዛም ተራራው ጫፍ ላይ ሲደርሱ ፀሐይ መውጣት ትጀምራለች። ግሪንች ከተራራው ጫፍ ላይ ቆሞ ወደ ከተማዋ ቁልቁል ይመለከታል። አሁን የከተማዋ ሰዎች ከእንቅልፋቸው የሚነቁበት ሰዓት ነው። ግሪንች ደግሞ የሰዎቹን ጩኸትና ለቅሶ ለመስማት ጆሮውን ያቆማል። አሁን ማልቀስ ይጀምራል። ገና እንደሌለ ሲያውቁ በጣም ይናደዳል ብሎ በደስታ ይጠብቃል። ክፍል 3 የሚያበቃው እዚህ ጋር ነው። ግሪንች የጠበቀውን ለቅሶ ይሰማ ይሆን ወይንስ የሁቪል ሰዎች ሌላ ሚስጥር አላቸው? በሚቀጥለው የመጨረሻው ክፍል የግሪንችን ልብና የታሪኩን አስደናቂ ፍጻሜ እንመለከታለን። አራዳ ሪካፖች ነን ለአራዳ ልጆች። አራዳ ፊልሞችን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ፣ ይቀላቀሉ።